ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የውሄ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? ከኔ ጋር ሁሉ ሰላም፣ ከእናንተም ጋር ሰላም እንደሚሆን ተስፋ አረጋለሁ። በያለንበት አላህ ይጠብቀን፣ ሰላማችሁ ትረፍርፍ ይበልልኝ። እንግዲህ ዛሬ ደግሞ እስቲ በቀን መጥቻለሁ። ያው ዋይፋይ የለውም፣ ስወጣ ግን ይመጣል። አስተካክዬ ወደ እናንተ ለቀዋለሁ ማለት ነው። እና እስቲ ይታያል አይታይም? ጨለማ ውስጥ ነኝ፣ የቤቴ ክፍል ውስጥ ነኝ ያለሁት እና ሰሞኑ ያው እየጠፋው ነው። የጠፋሁበት ምክንያት አዲስ ክፍል ቀይረናል። ዋይፋይ ገና አልተስተካከለልንም፣ በላይፍም መምጣት አልቻልኩም። ግን ያው አንዳንድ ቪዲዮስ ብዬ እየለቀኩላችሁ ነው። እሱ ላይ ደግሞ ላይክ ሰብስክራይብ አድርጉኝ ግዴታ። እናንተ በላይፍ ስመጣ ነው እንዴ የምታደርጉኝ? በቪዲዮም ስመጣ ሰብስክራይብ አድርጉኝ፣ አበረታቱኝ እላችኋለሁ ውድ ቤተሰቦቼ። እና ዛሬ ደግሞ የመጣሁት በሩታዬና በአብርሽ ጉዳይ ነው የመጣሁት። ለተፈጠረው ነገር እኔ በጣም ሳልደሰት አላልፍም። ለሆነው ነገር ማለት ነው። ሁሉም መሆን የሚችለው በፈጣሪ ነው አይደል? ማለት ምናልባት ሊያወዛግብ ይችላል የሚሆነው ነገር። የአብርሽ ነገር ስታዩት ሊያወዛግብ ይሆናል። ግን ቆም ብላችሁም ስታስቡ ትላንትና ሩታን ያንን ሁሉ ሲያደርጋት የነበረው ምን ተደርጎበት ነው የሚባለውን ነገር ከግብ ማስገባት አለባችሁ። አሁን ተደርጎበት ነው ሳይሆን ሩታን ያን ያህል ሁሉ የሚወዳት በጣም ብዙ ነገር ከሷ ያሳለፈ ለስኬቱ ከፈጣሪ በታች ሩታ አለችበት። ለዚህ መድረሷ ከፈጣሪ በታች የሁለቱ ነው እዚች ጋር የደረሱት። ያንን ሁሉ የሚሆንላት ሩታ ምን ተደርጎበት ነው በአንድ ጊዜ ኮብልሎ ወደዛ ሄደው ብሎ ማሰብም ያስፈልጋል። ሩታ እኮ መጀመሪያ እያለቀሰች የምትወደው ፍቅሯን በለቅሶ የምትገልጽለት ፍቅረኛው ነበረች አይደል? ከመጀመሩ ነው ሩታ እሱን የሆነ እንትን ማለት የጀመረችው። በቃ የሆነ እርግዝናው ከተፈጠረ በኋላ ስትረስ ውስጥ ስትገባ የሚያደርገውን ሁኔታ ስታይ ነው ያልሆነ ነገሮችን እሱን ማንቋሸሽ መናገር የጀመረችው። ያው ሴትነት ስለሆነ ማለት ነው። ከዛ በተረፈ በጣም የምታሳዝን ልጅ ነበረች ሩታ ከጅምሩ ማለት ነው። ስለዚህ እኔ በጣም ደስ ብሎኛል። ማለት ሁሉን ማድረግ የሚችል ጌታ ስለሆነ አይታወቅም። ተደርጎበት ነው ብቻ ሊባልና ሊደመደም አያስታውቅም። አንደኛ ማለት ነው ሩታ የልጁ አባት ነው። በእርግጥ ብዙ ሴቶች አሉ የልጅ አባት ሆነ አይደለም ሰው በእናቱ ላይ የሚያደርግበት ዘመን ነው በአሁኑ ሰዓት። ፈጣሪ ልቦና ይስጠን እንጂ። ግን እሷን እሺ ተዋትና ኤፍሬም ወንድሙ ነው እኮ የአባቴ እናቱ ልጅ። ኤፍሬም ጋር በጣም እንደሚዋደዱ አብርሃም ታውቃላችሁ። እውነቴ እንደ መንታ ልጆች ነው የሚሆኑት። እንዴት ብሎ ነው አሳልፎ የሚሰጠው ኤፍሬም? ኤፍሬም ምናልባት ሩታ ለአብርሃም የስኬት በር መክፈቻ ከፈጣሪ በታች ነው ከኛ ጋር ያሳለፈችው። ትናንትና ምንም በሌለን ሰዓት እንደዛ አመዳም በሆን ሰዓት ሩታ በፍቅር ተጠግታን ከኛ ጋር በፍቅር አሳልፋለች። ዛሬ ላይ ደግሞ እዚህ ጋር ስንደርስ እንዴት ነው ሩታን ምን ተዋት ብሎ ቁጭት ውስጥ ሊገባበት ይችላል። ምናልባት ደግሞ ሩታ የመጀመሪያ ፍቅረኛ ለመጀመሪያዋ ቢሆን አብርሽ ከሷ በፊት ነበረው። ግን ከሩታ ጋር ብዙ ላይፍ አሳልፈዋል። ከማሳለፍን በፊት ከዚህ መሀል ልጅ ተፈጥሯል። ያ ልጅስ እንዴት ምን እያየ ነው የሚያድገው? እኛስ ለምን ብሎ ምናልባት ተጽዕኖ ሊያደርግበት ይችላል ወንድሙ። ሁለተኛ ፈጣሪ ልብ ሰጥቶ ቆም ብሎ አስበው እንዴ ምን እየሆንኩ ነው ወዴት እየሄድኩ ነው ብሎ አይነ ጥላው ተገፎለት ነቅቶን ይሆን ይችላል ወደ ሩታ ሄደው አይደለ? ስለዚህ ደግደጉን ያሰማን እያለን አብሮ ለመሆናቸው የሌላ ነገር ያልሆነ ዝባክንኬ ከምናወራ ሴት ነን፣ እንደ ሴትነት ቆመን ስናስብ ደስ ይለናል። ሩታ ማለት በቃ ጥሩ ኮሜንቶች ብትሰጧቸው ለመጨረሻው ያሳምርላችሁ፣ ያጣፍጥላችሁ። ኤርሜላ የሰው ባል ነው የቀማችሁ። ሲጀመር የሰው ባል ነው። ጊዜው ሲደርስ ወደ መጣበት መሄዱ እንደማይቀር ይሄ እኮ ያለ ነገር ነው። ወደ መጣበት ይሄዳል የሰው ባል። ራሴ ኮትኩቼ ያላመጣሁትን ባል
የሰው ባልን ቀምቼ አብሮኝ ይኖራል የሚባል ዘበት ነው። ዘበት ዞሮ 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 ይሄዳል። መሄዱ አይቀርም፣ የማይቀሬ ነገር ነው። ስለዚህ ቆም ብላችሁ አስቡና ይሄን ያህል የሚከብድ ነገር አይደለም፣ የሚያስደስት ነገር ነው እንጂ በቃ አብርሽ ተረጋግቷል። በቃ ሰላሙን አግኝቷል። እውነቴን ነው። እንጠጥ የሚለው ሁሉ ምናልባትም የሰው አይንም ገርፎት ሊሆን ይችላል እኮ ወይንም ቆም ብሎ ፈጣሪ ልቦና እንደ የዋህነቱ ምናልባት ልቦናውን መልሶለት አስተካክሎት ይሆናል። ስለዚህ በቃ እርምሽን አውጭና ሩታ ማነች ሄርሜላም ከምትኖሪው ጋር ኑሪ፣ ፈጣሪ ለእኔ የሚሆነውን ስጠኝ ብለሽ በይ። ያልሆነ የሆነ ነገር አትበል። አቤል ደግሞ ማለት ነው እንዳንተ አይነት ጓደኛ እንዳንተ አይነት የሀገር ልጅ አይቼ አላቅም። እውነቴን ነው የምልህ። ምን አይነት ሰው ነህ ግን? ለዚህ መድረስህ እኮ ለዚህ መድረስህ ከፈጣሪ በታች ሩታ ሰበብ አለችበት። ሩታን እንደዛ እህቴ ብለሽ ስታሽቃብጥ እንዳትነካት ብለለት ለሆነ ጊዜ ማለት ነው በመሀል ለካ ኤርሜላና እስክሰጠው ድረስ ነበር እንደዛ ስትሆን የነበረው። ምን አይነት ሰው ነህ አንተ? ከትክክለኛው ከልቦናህ ነው ወይ? አዎ ማለት ትላንት ሳስቻለሁ ብለህ ተጸጽተህ ነው ወይ ወደ ሩታ ሄድከው? አዎ በቃ ፈጣሪ ያለው ነው የሚሆነው። አንተ ክርስቲያን ከሆንክ ፈጣሪ የምታመን ከሆነ በቃ እስከዚህ ድረስ ከኤርሜላ ጋር አሳልፋችኋል። ሳይሆን ሲቀር ደግሞ ብዙ ነገር ሳይመጣ በሰላም መለያየታችሁ አሪፍ ነው። በቃ ለእሷም ፈጣሪ ያለውን ያመጣዋል፣ ለሩታም ጋር አብራችሁ በሰላም ኑሩ ብለህ ለጓደኛ ጥሩ ምኞት ተመኝተህ መለያየት ሲገባ ምን አድርገውብህ ነው? ምን ተደርጎብህ ነው? እች ልጅ አንድ ነገር ብትሆን ተጠያቂ ነህ። ገለመሌ። ኧረ ነገ የዘራኸውን እንደምታጭድ ወቅ። ሰው የዘራውን ነው የሚያጭድ፣ ያልዘራውን ሊያጭድ አይችልም። እንዴ ምን ሆነህ ነው እንዴ? ሩታ እኮ ላንተ መጥፎ ሰው አልነበረችም። ሩታ ላንተ ጥሩ ሰው ነበረች። በዙሪያዋ ለነበሩ ሰዎች ሁሉ ጥሩ ነበረች። እንደ ቤታችሁ ገብታችሁ አንድ ላይ እየኖራችሁ አንድ ላይ ስራችሁን እየሰራችሁ ለዚህ መድረሳችሁ በር መከፈች እሷ ነች። አሁን ደግሞ ሳይሆን ሲቀር ደግሞ በፍቅር መለያየት ነው እንጂ እሷ አትሆነውም ለአብርሃም ብለህ እንዴት ትደመድማለህ? ትላንትና ለአብርሃም እቺ ምትሆነህ ሚስትህ ናት፣ ምን እየሆንክ ነው፣ ወዴት እየሄድክ ነው ብለህ ስትቆጣው ነበር አንድ ሰሞን። ዛሬ ደግሞ እንዴት እሷ አትሆነውም ብለህ ትመሰክራለህ? የአይጥ ምስክር ድንብጥ አሉ። ታንተ የዘራኸውን ነገ ላይ ያገኘዋለሁ ብለህ አትፈራም እንዴ ፈጣሪ? እንዴ ኧረ ጥሩ አይደለም፣ በፍጹም ጥሩ አይደለም። እና አካሄዳችሁን ብታስተካክሉ ጥሩ። ይብቃ፣ ከአሁን በኋላ ይሄ ድራማ ይብቃ ማለት። አብርሽም እንግዲህ በመጨረሻ ትናንትና ተናግሮ ወጥቷል። ከአሁን ጀምሮ በሩታና በልጄ በእኔ ዙሪያ ያላችሁ ሰዎች አጠገባችን ድርሽ እንዳትሉ ወንድነቱን አሳይቷችሁ ሄደዋል። እስከ ዛሬ ዝም ብሎ በሆነው ነገር ወይ በተደረገበት ነገር ሊሆን ይችላል ልፍስፍስ ሆኖ የኖረው። አሁን ግን ወንድነቱን አሳይቷቸዋል። ድርሽ እንዳትሉ። እነ ሩታም የኖሩበት ኑሯቸውን ትላንትና በእርግዝናዋ በመውለዷ ያላያቸውን ፍቅር መጣጣሙን አሁን ከእንደገና እንደ አዲስ ብለው ፍቅራቸውን ያጣጥሙበት። እባካችሁ ከውስጣቸው ከላያቸው ዞር በሉ፣ ተወገዱላቸው ነው የሚለው እላችኋለሁ እኔ። እና ለዚህ ቤት አዲስ የሆናችሁ ላይክ ሰብስክራይብ አድርጉኝ። እና በቃ እኔ ግን በጣም ነው የተደሰትኩት። ያ ሁሉ ውከቢያው ያ ሁሉ ወከታው ምኑ በቃ ቀሰቀሰ ነው ያልኩት። ማለት ኤርሜላ ሲጀመር ይህን ሁሉ ነገር እንደሚመጣ ግን አታውቅም ነበረ። አንድ ቀን እኮ መከሰቱ አይቀርም ይሄ ነገር፣ አንድ ቀን ይከሰታል።